ውርስ ህይወት አድሃኑ ምትኩ። አባቴ ለብዙ ዓመታት ታስሮ ነበር። 14 ዓመት አካባቢ ተፈታ። የተወለድኩት ያን ጊዜ ነበር ማለት ይቻላል። አባቴ ሲፈታ እኔም ተፈታሁ። አባቴ 14 ዓመት ድረስ ሳስብ የነበረውን ቀስ እያደረገ ዳመጠው። አባቴ የላላ የተቆጠበ ማህበራዊ ግንኙነት ያለው ረጋ፣ ጀንተል፣ ኮስተር ያለ ግለሰብ ነው። ብዙ ሰዓት ዝም ይላል። የስሜት መለዋወጥ አይታይበትም። ፂሙ በብዙ ሲያድግ በመቀስ በትንሹ ይከረክመዋል። ልብሶቹ፣ የሚጠቀምባቸው እቃዎች ስትር ያሉ ናቸው። ከእስር እንደተፈታ እኖር ከነበረበት ከእናቴ ቤተሰቦች ቤት ወስዶ ተከራይቶ ከነበረው ሰፊ ግቢ ውስጥ መኖር ጀመረን። ቤታችን ቀዝቀዝ ያለ ነው። ቀዝቀዝ ያለው ብዙ ወንድምና እህት ስለሌለን ነው ወይስ እናት ስለሌለኝ ነው? አለም ደግሞ አባቴ ከሰው ጋር በደማቁ ስለማይግባባ? ምክንያቱን እርግጠኛ ባልሆንም ውጤቱ ግን ቀዝቃዛ፣ ሰፊ፣ ትልቅ ግቢ ውስጥ የኖር ነው። መቀዝቀዙ የገባኝ በየአጋጣሚው የትምህርት ቤት ጓደኞቼ ጋር ቤታቸው ሲሄድ ይሳሳቃሉ፣ ይጨቃጨቃሉ፣ ይካሰሳሉ። በዚህ ምቀና ነበር። እጦታችን ያወቅነው ዕለት ጉድለት ይሰማን የለ። ስሜ ዋሲሁን ቢሆንም አባቴ ዋሴ ነው የሚለኝ። ምንም ነገር ሲያስደርገኝ ሆነ ሳደርግ አምኜበት እንዲሆን አድርጎ ሰርቶኛል። ከፍቶኝ ለምቦጬን ከዘረገፍኩ ዋሴ ማኩረፊያ አቅመቢስነት ማሳያ ነው። መጀመሪያ የከፋህን ቅር ያለህን በእርጋታ አስረዳ እያለ የውይይት ባህል ልቤ ውስጥ እያኖረን ያሳደገኝ። ያምንብኛል። እንደመታመን አበርቺ እጽ እንደሌለ ያወቅኩት ለራስ ያለኝ በጎና የችላለው ወኔ ከብዙ አቻዎች መለይቱንና ምንጩን ስረዳና ሲገባኝ ነው። በጨዋታ መሃል ይኸውልህ ዋሴ፣ ሁልጊዜ ሮሮ የሚዘበዝቡ፣ ሁልጊዜ ሰው ማጣጣል ላይ የተመሰጡ ሰዎች፣ ሁልጊዜ አልተሳካለን አይነት ደረት የሚመቱ፣ ለውድቀታቸው ሰው የሚወቅሱ ሰዎች ለውድቀታቸው ኃላፊነት ከማይወስዱ ጋር ትወዳጅ ይላል። ይህ ሰውዬ ጓደኛ የሌለው ለውድቀታቸው ኃላፊነት የሚወስዱ አጥቶ ይሆን እላለሁ አንዳንዴ። ደግሞ በሌላ ቀን እጅግ ብዙ ቆይቶ ዋሴ ይላል። ልገልጸው የማልችለው አጠራር አለው። ሁሉም ሰው ዋሴ ብለው ይጠራኝም በሱ አይነት መንገድ የሚጠራኝ ሰው አልገጠመኝም። የሆነ አለኝታዬ፣ ዋስትናዬ የሚለኝ ነው ይመስለኝ። እወድሃለሁ የሚለኝ በአጠራር ውስጥ ባለ ድምጸት በኩል ነው። ይኸውልህ ዋሴ፣ ሰው አንተ ላይ ስለሚይዘው አቋም እንዳትጨነቅ። ሰው ለማስደሰት ከዳከርክ የራስ እውነት ሳይኖርህ ታልፋለህ ይላል። አባቴ ጥንቅቅ ያለ ሰውዬ ነው። ነፍስ እያወቅኩ ሲሄድ ነው ለሱ ያለኝ ፍቅርና አክብሮት ያየለው። ብዙ ዝም ስለሚል ሲያወራ ተስገብግቤ ነው የምሰማው። እጦትን የመሰለ ነገሮችን ተፈላጊ አድራጊ ያለ አይመስለኝም እኮ። ይኸውልህ ዋሴ፣ ወይ አባቴ፣ ስንት ዓመት መቀመቅ ያወረደኝ ሐቀኝነቴ ነው። ኃላፊነቴን በአግባቡ ለመወጣት ስዳክር፣ ብልሹ ካልኩት አሰራር ጋር ስታገል፣ መደላያቸው በእጅ ስላላልኩ መቀመቅ ውስጥ ወረወሩኝ። ብቻዬን ቆምኩ። በእርግጥ እኔ ቆምኩ ልበል እንጂ ለብዙ ሰው ወድቄያለሁ። የወደቀ ከሚለው ጋር ማበር የሚፈልግ ማን አለ? ወደቀ ብለው ተዘባበቱብኝ። ስንት ዓመት ለመኖር ነው ግን እንዲህ የከፉት እላለሁ። ስለተቻለ ብቻ አሳማም ጅብም እንዴት ይኮናል? ይኸውልህ ዋሴ፣ ለራስ እውነተኛ መሆንን የመሰለ የህሊና እረፍት የለም። ከራስ ጋር ሰላም ከመሆን በላይ ምን ሽልማት አለ? ወድቋል ብለው ሲዘባበቱ እኔ ያልሰራሁትን መጥፎ ተግባር ምቹት ራሱ ሆኖኝ ከሰላሜ ጋር ነበርኩ። አንተ እንዲህ የምትወደኝ እኮ፣ አንተ እንዲህ የጎበስክልኝ እኮ ለእውነት የተሰጠኝ ሽልማት ነው። በዚህ ዕድሜ ጤነኛ የሆንኩት እኮ አምላክ ለመታመን የሰጠኝ ስጦታ ነው። ሰው ሽልማት ጥሬ ገንዘብ ብቻ ይመስለዋል ይልና በስሱ እንደ ሁሌው ጥርሱን ገለጥ አድርጎ ፈገግ ይላል። አሳሳቁ ሞገስ አለው። እኔን ያሳቀሉኝ እኮ በስተርጅና የሚመታቸው ልጅ የማይወዳቸው ልጅ ኖሯቸዋል። ያመኑት ክዷቸዋል። እግዚአብሔር በሚደግሱት ዝክር የሚሸወድ መስሏቸዋል እያለ አፉን በትንሹ ከፈት ጥርሱን እያሳየኝ ፈገግ ይላል። አባት የሚለኝን ሁሉ እየሆነ ያሳየኝ መምህሬ ነው። ይኸውልህ ዋሴ፣ ጥቃቅን ነገር ላይ አታተኩር። የምትኖርለት መርህ ይኑርህ። እመቅ ድረስ የምትሄድለት ህልምና መርህ ይኑርህ።
የሚኖርን እውነት ከመስባት በላይ ምን ሐሴት አለ? ብቻዬን መቆም አስተምሮኝ ጥቂት ቀን ታሞ ጥቂት ቀን አስታምሜው አለፈ። ብዙ ቆይቼ እስር ቤት ሳለ የጻፏቸውን ሐሳቦችና ገጠመኞቹን ሳነብ ከዕድሜ በላይ አበሰለኝ። ሕይወቴ ላይ የብስለቱ ዳና ያረፈብኝ የአባቴ ልጅ እኔ ዋሴ ነኝ።